ዓለም ስለ ጀግንነት ሲወራ ብዙ ስሞችን ይጠራል። ነገር ግን ሞትን አንድ ጊዜ ሳይሆን ወይም ሁለት ጊዜ ሳይሆን 7 ጊዜ ፊት ለፊት ተጋፍጦ ያሸነፈ፣ ደሙ እንደ ውሃ እየፈሰሰ እምነቱን ያልቀየረ፣ በምድራዊ ንጉሥ ፊት ቆሞ የሰማያዊ ንጉሥ የመሰከረ እንደዚህ አይነት ጀግና የት ይገኛል? ዛሬ የምንመለከተው ታሪክ ተራ ታሪክ አይደለም። ይህ ታሪክ ስለ ብረት ጽናት፣ ስለማይሰበር እምነትና ስለ ታላቅ ተጋድሎ ነው። ይህ የሊቀ ሰማዕታት የፈጣኑ ረዳት የቅዱስ ጊዮርጊስ ታሪክ ነው። ብዙዎቻችን በነጭ ፈረስ ላይ ሆኖ ዘንዶውን ሲወጋ በምስል እናውቀዋለን። ነገር ግን ከዛ ምስል በስተጀርባ ያለው ለ7 ዓመታት ሙሉ የተደረገው አስፈሪና ሰቅጣጭ ጦርነት ምን ይመስል ነበር? የሰባ ነገሥታትን ዙፋን ያንቀጠቀጠው ያ ወጣት ማን ነበር? ከፍልስጤም ልዳ እስከ ሮም አደባባይ፣ ከቤሩት የዘንዶ መንጋጋ እስከ መርዛማው የጠንቋይ ጽዋ እስትንፋስ የሚሰበስበውን የቅዱስ ጊዮርጊስን የሕይወት ጉዞ አብረን እንጓዛለን። እንዳያመልጣችሁ። ውድ የሰሚነሽ ሚዲያ ቤተሰቦቻችን ይህን ቪዲዮ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለብዙሃኑ እንዲዳረስ ስለምታደርጉ እናመሰግናለን። የቅዱስ ጊዮርጊስ ወዳጆች ኮሜንት ጋር ቅዱስ ጊዮርጊስ አባቴ እያላችሁ ኮሜንት እንድታደርጉም እናሳስባለን። ጊዮርጊስ ገና በወጣትነቱ ነበር ዓለምን ያስደመመው። አባቱ ዞራሲዮስና እናቱ ቴዎቢስታ ይባላሉ። ዘሩ ከከበሩ ቤተሰቦች ሲሆን ያደገውም በክርስቶስና በወታደራዊ ጥበብ ታንጾ ነበር። ገና በ20 ዓመቱ የሮማውያን ጦር አዛዥ በመሆን ተሾመ። ቁመናው ግርማ ሞገስ የተላበሰ፣ በጦር ሜዳ ላይ የሚወዳደረው የሌለ አርበኛ ነበር። የሮም ንጉሥ ዲዲያኖስ ሳይቀር በልዩ ሁኔታ ይወደው ነበር። ነገር ግን ሰይጣን የሰላሙን አየር አደፈረሰው። ንጉሥ ዲዲያኖስ ጣዖታትን ማምለክ ጀመረ። ክርስቲያኖች እንዲጠፉ፣ አብያተ ክርስቲያናት እንዲቃጠሉ፣ መጻሕፍት እንዲቀደዱ ጨካኝ አዋጅ አወጣ። በዓለም ዙሪያ ያሉ 70 ነገሥታትን ሰብስቦ ከእኔ በቀር ሌላ አምላክ የለም፣ ለጣዖቴ ስገዱ ብሎ አወጀ። ይህ ጊዜ ለክርስቲያኖች የጨለማ ጊዜ ነበር። ብዙዎች ፈሩ፣ ብዙዎችም ተደበቁ። ያን ጊዜ ግን አንድ ድምፅ በአዳራሹ ውስጥ ተሰማ። ያ ድምፅ የወጣቱ የጊዮርጊስ ድምፅ ነበር። ጊዮርጊስ ወታደራዊ ክብሩን፣ የወርቅ ቀበቶንና የንጉሥን ውለታ ወደ ጎን አደረገ። በሰባ ነገሥታት ፊት ቆሞ እንዲህ አለ። እኔ ክርስቲያን ነኝ። የምድር ንጉሥ ሆይ እንዴት በፈጣሪ ላይ ትፈርዳለህ? እኔ የማመልከው ሰማይና ምድር ለፈጠረው ለኢየሱስ ክርስቶስ ብቻ ነው። አዳራሹ ጸጥ አለ። የንጉሡ ፊት በፍርሃትና በንዴት ተቀያየረ። የሚወደው ወታደሩ እንዲህ ይላል ብሎ አልጠበቀም። ጊዮርጊስ ሆይ ወጣትነትህ አሳሳትህ እንጂ ተመለስ አለው። ጊዮርጊስ ግን እውነትን አውቄ በጨለማ ልመላለስም አለ። ጦርነቱን ተጀመረ። ንጉሡ ፍቅሩ ወደ ጥላቻ ተቀየረበት። ጊዮርጊስን ወደ እስር ቤት ወርውሮ የሰው ልጅ ሊሸከሙ የማይችለውን ስቃይ ያዘዘበት። ይህ ስቃይ ለአንድ ቀን ወይም ለ2 ቀን አልነበረም፣ ለ7 ዓመታት የቀጠለ ትግል እንጂ። እስቲ ከብዙዎች ጥቂቶችን እንይ። የመጀመሪያው ፈተና የሰይፍ ዛቢያ። ጊዮርጊስን በረጃጅም ምሰሶች ላይ አስረው ሰውነቱን በስለታም የብረት መቁረጫዎች ሸረካከቱት። ደሙ እንደ ጎርፍ ፈሰሰ፣ ጨው ነሰነሱበት። ነገር ግን በሌሊት ጌታችን ኢየሱስ ክርስቶስ ተገልጦ ቁስሉን ፈወሰው። በማለዳ በንጉሡ ፊት ምንም እንዳልሆነ ሰው ቆመ። ንጉሡ አበደ። ሁለተኛ ፈተና አስፈሪው መንኮራኩር። ይህ በታሪክ ታይቶ የማይታወቅ ጭካኔ ነበር። ትልቅ የእንጨት መንኮራኩር ተዘጋጀ። በመንኮራኩሩ ላይ የተሳሉ ሰይፎችና ችንካሮች ተተከሉ። ጊዮርጊስን በዚህ መንኮራኩር ላይ አስረው አሽከረከሩት። ብረቶቹ ስጋውን እየተለተሉ ከወገቡ ለ2 ቆረጡት። ሕይወቱ ያለፈ መሰለ። ወታደሮቹ እና ነገሥታቱ አምላኩ አልደረሰለትም ማለት ነው ብለው ሳቁ።
ነገር ግን ከሰማይ ታላቅ ነጎድጓድ ተሰማ። ሊቀ መላእክት ቅዱስ ሚካኤል ወረደ፣ መንኮራኩሩን ሰባበረው፣ ጊዮርጊስንም ከሞት አስነሳው። ጊዮርጊስ በታላቅ ድምፅ ክብር ለእግዚአብሔር ይሁን እያለ ተነሳ። ይህን ያዩ ብዙዎች አመኑ። ሶስተኛ ንጉሥ ዲዲያኖስ ተስፋ አልቆረጠም። ይህ ሰው በድግምት ነው የሚድነው አለ። ስለዚህ በዘመኑ ትልቁን ጠንቋይ አትናሲዮስን አስጠራ። ንጉሡም ጊዮርጊስን የሚገድል መርዝ አዘጋጅ አለው። አትናቴዎስም ለአንድ ሰከንድ እንኳን የማያቆይ ከባድ መርዝ ቀምሞ በጽዋ አቀረበ። ጊዮርጊስ ፈገግ አለ። የጌታችንን ቃል የሚገድል ነገር ቢጠጡ አይጎዳቸውም የሚለውን አስታወሰ። ጽዋውን ባርኮ ጠጣው። ሁሉም ሰው ጊዮርጊስ አሁን ይወድቃል ብለው ጠበቁ። ደቂቃዎች አለፉ። ጊዮርጊስ ግን ምንም አልሆነም። ጠንቋዩ አትናሲዮስ ደነገጠ። ቆይ ሌላ በጣም ከባድ መርዝ አለኝ አለ። ሁለተኛውንም ቀምሞ ሰጠው። ጊዮርጊስ አሁንም ጠጣው። አሁንም ምንም አልሆነም። በዚህ ጊዜ ታላቅ ድንጋጤ ሆነ። ጠንቋዩ አትናቴዎስ በንጉሡ ፊት ተንበርክኮ የጊዮርጊስ አምላክ እውነተኛ አምላክ ነው፣ እኔም አምኛለሁ ብሎ ጮኸ። ንጉሡም በብስጭት አትናቴዎስን አስገደለው። የጊዮርጊስ ድል ግን ቀጠለ። አራተኛ የሙታን ትንሣኤ፣ የመጨረሻው ክርክር። ነገሥታቱ ተሰብስበው ተማከሩ። አምላክህ ታላቅ ከሆነ እነዚህ የሞቱትን አጥንታቸው የደረቀውን ሰዎች እስቲ ያስነሳ ብለው ፈተኑት። ነገሩ ከባድ ነበር። ምክንያቱም የጠየቁት የዛሬ ሳምንት ወይም ወር የሞተ ሰው ሳይሆን ከ400 ዓመታት በፊት የሞቱ ሰዎችን ነበር። ጊዮርጊስ ተንበርክኮ አለቀሰ፣ ወደ አምላኩ ጸለየ። ምድርም ተናወጠች፣ መቃብሮች ተከፈቱ፣ አቧራው ሥጋ ለበሰ። የሞቱት ሰዎች ተነስተው ቆሙ። እኛ ከጣዖት አምላኪዎች ወገን ነበርን፣ አሁን ግን ኢየሱስ ክርስቶስን አወቅን ብለው መሰከሩ። ይህን ያዩ በሺዎች የሚቆጠሩ ሰዎች አመኑ። የንጉሡ ሚስት ንግሥት አሌክሳንድራም ይህንን አይታ አመነች። ንጉሡም በጭካኔ ያስገድላት። ጊዮርጊስ ብቻውን ቀረ። ከሰማዕትነቱ ጎን ለጎን ዓለምን ያስደነቀው ሌላው ታሪክ ደግሞ የቤሩት ዘንዶ ታሪክ ነው። በቤሩት ሀገር አንድ አስፈሪ ዘንዶ ወይም ድራጎን ነበር። ሕዝቡ ውሃ ለማግኘት ሲሉ በየቀኑ ሰው ለዘንዶ ይገብሩ ነበር። ዕጣው በንጉሡ ልጅ በቤሩታዊት ላይ ወደቀ። ቤሩታዊት በሐይቁ ዳርቻ ቆማ ሞቷን ስትጠብቅ ቅዱስ ጊዮርጊስ በፈረሱ ደረሰ። ልጄ ሆይ ምን ሆነሻል አላት። እሷም ጌታዬ ሸሸ፣ ዘንዶ ሊበላይ ነው፣ አንተንም ይበላሃል አለችው። ወዲያውኑ ውሃው ተናወጠ። ያ ግዙፍ ዘንዶ አፉን ከፍቶ እሳት እየተፋ ወደ እነርሱ መጣ። ምድር ተንቀጠቀጠች። ጊዮርጊስ ግን አልሸሸም። በእግዚአብሔር ስም አማተበ፣ ጦሩን ጨበጠ፣ ፈረሱን አሳሰበ። ልክ እንደ መብረቅ ተወርውሮ የዘንዶውን ጉሮሮ በጦር ወጋው። ዘንዶ ወደቀ። ቤሩታዊትንም በራሷ ጸጉር ዘንዶውን አስራ እንደ ውሻ እየጎተተች ወደ ከተማ እንድትወስደው አደረገ። ሕዝቡ ይህንን ሲያዩ ሁሉም በእግዚአብሔር አመኑ። ቅዱስ ጊዮርጊስ የድሆች ጠበቃ፣ የተጨነቁት ተስፋ መሆኑን አረጋገጡ። ስድስተኛ የድል ፍጻሜና ቃል ኪዳኑ። ወደ ዋናው ታሪካችን እንመለስ። ለ7 ዓመታት በተደረገው መራራ ትግል ቅዱስ ጊዮርጊስ 3 ጊዜ ሞቶ 3 ጊዜ ተነስቷል። ሰውነቱ ተቆራርጧል፣ በእሳት ተቃጥሏል፣ በመጋዝ ተሰንጥቋል። ነገር ግን አሸንፏል። በመጨረሻም ንጉሥ ዲዲያኖስ ምንም እንደማይሳካለት ሲያውቅ አንገቱ በሰይፍ እንዲቆረጥ አዘዘ። ጊዮርጊስ ወደ መገደያው ቦታ ሲሄድ ፊቱ እንደ መልአክ ያበራ ነበር። የመጨረሻ ጸሎቱን አደረሰ። ጌታ ሆይ ስሜን የሚጠራውን መታሰቢያን የሚያደርገውን በስሜ ለድሆች የሚሰጠውን ሁሉ ማርልኝ። በጭንቅ ጊዜ ስሜን ጠርቶ የሚለምንህን ሁሉ ፈጥና ድረስለት ብሎ ቃል ኪዳን ተቀበለ። ሰይፉ አረፈ። ከአንገቱም እንደ ውሃ ደም ብቻ ሳይሆን ንጽሕናውን የሚገልጽ ወተት ፈሰሰ። ይህ የሆነው በሚያዝያ 23 ቀን ነበር። የንጉሥ ዲዲያኖስ መጨረሻ ግን አሳዛኝ ነበር። እሳት ከሰማይ ወርዶ እሱንም ሆነ 70ውን ነገሥታት ከነሰራዊታቸው አቃጠላቸው። እውነት አሸነፈች። የቅዱስ ጊዮርጊስ ታሪክ በሮም አላበቃም። ኢትዮጵያ ይህንን ሰማዕት
እንደገዛ ልጇ ተወደዋለች። ንጉሥ ላሊበላ ከአለት ፈልፍሎ አስደናቂ ቤተ መቅደስ ሰራለት። በአድዋ ጦርነት ጊዜም ታቦቱ ከሰራዊት ፊት እየሄደ ቅዱስ ጊዮርጊስ በነጭ ፈረስ ተገልጦ ጠላትን እንደቀጣ አባቶቻችን ይነግሩናል። ለዚህ ነው ዛሬም ድረስ የፈጠነ ረዳት የምንለው። ታሪኩ ተረት አይደለም። ታሪኩ የእምነት የጽናትና የድል ታሪክ ነው። ውድ ተመልካቾች ከቅዱስ ጊዮርጊስ ሕይወት ምን እንማራለን? መከራ ቢበዛ፣ ፈተና ቢደራረብ ከእውነት ጋር የቆመ መጨረሻው ድል ነው። ይህ ቪዲዮ ልባችሁ እንደነካው ተስፋ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደናቂ ታሪክ እስክንገናኝ ድረስ ሰላም ለእናንተ ይሁን። ሰሚነሽ ሚዲያ